ሀ ብለው ምንም ነገር መናገር የማይችሉ ልጆች አዲስ አበባ ለአንድ ቀን የሚያውቁ ሰዎች ድንገት ተነስተው ዱባይ ላይ ይገኛሉ። ድንገት ተነስተው ሳውዲ ላይ ይገኛሉ። ዜን ቋንቋ የለም፣ መግባባት አይችሉም። ኢቭን ሙያ ላይ እንግዲህ የአረብ ሀገር ምግቡ ብዛቱ በቃ ማለት ሊሚትም የለውም። በቃ አሁን ልጆቹን እስቲ ምንድን ነው እየሰራችሁ የምትውሉት ምናምን ብለሽ ብታያቸው በጾም ጊዜ ተይው መከራቸውን። ያ ሀገር ሳህኑን አጥበሽ ለመጨረስ ራሱ ኢቴክስ ሎር ኦፍ ታይም በቃ በጣም ብዙ ሰዓት የሚፈጅ ድካሙ፣ ወገባቸው የሚንቀጠቀጡበት ታይም ቢኖር የጾም ጊዜ ነው። በቃ ሶ እነዛ ነገሮች የምግብ አይነት እንግዳ ሲመጣ መከራውን አይቶ የመስራት ብቃት፣ የቋንቋ ለመግባባት በጣም ክራይሲስ ውስጥ ከመግባታቸው ውጭ ኢሌጋል በሆነ መንገድ ደግሞ ይዘዋቸው ይሄዳሉ ማለት ነው። ምንድን ነው አንድ ስቶሪ ልንገርሽ። በቃ በጣም ልጆቹን እንዲሰደዱ ከሚያደርጋቸው ሰፈር ውስጥ ያለ የሆነ ደላላ አለ። አንድ ያ ደላላ ምንድን ነው የሚያደርገው? አታዩም እንደ ጋሽ እንትና ልጅ ሄዳ ስንት ነገር እንዳረገች። ከዛን አሁን አንዳንዱ ቤተሰብ ጉጉቱ ሴት ልጅ ከሆነች በቃ 13 ዓመት 14 ሆናት አይደል? በቃ አሁን ደርሳለች ሄዳ ምናምን በሬውንም ሸጦ ይልካታል ማለት ነው። የምትሄድበት መንገድ ደግሞ በየትኛው እንደሆነ እንኳን ኢንፎርሜሽን የላትም። ሳውዲ ላይ የተወሰነ ዶክመንቶች ይሰጣችኋለው የምታሳዩትና የምትለቁት እንዴት አድርገው እንደሚሄዱና መከራውን ማለት ነው። በረሃውን ሲያቋርጡ በቀደም 150 ሰው ሞቷል ከጀልባ ተገልብጦ ማለት ለእኛ አሁን ቀላል ዜና ነው አይደለ? ለሞተበት ቤተሰብ ደግሞ ምንድን ነው ልክ አሁን የሆነ ታክሲ ዛሬ ተገለበጠ የምትሰሚ ከሆነ ዜና ላይ ከሆነ በቃ ህዝቡ አለቀ ብለሽ ልታልፊ ትችላለች። ፓርት ኦፍ የአንቺ ቤተሰብ ግን ሰው ካለበት እዛ ውስጥ መከራው ከባድ ነው። አሁን በዚህ ሰሞን ብቻ በዚህ አንድ ወር ውስጥ ድርጅታችንን ከከፈትን እንኳን በዚህ አንድ ወር ውስጥ ከዱባይ 6 አስክሬኖችን ተቀብለናል። እነዚህ እህቶች 2ቱ ራሳቸውን ያጠፉት ከዱባይ፣ ሁለቱ ደግሞ ሞተውን የተገኙት እዛው ምን እንደሆነ አይታወቅም። 2ቱ ደግሞ አዳልጧቸው፣ አንደኛዋ ሽንት ቤት አዳልጧት ወድቃ መቷት ሞተች ተባለች። አንደኛዋ ደግሞ ልብ ድካም ስለነበረባት ሞተች ተባለ። የሚያሳዝነው ነገር መሞታቸው አይደለም፣ የረዱ ይመስላቸውና ብዙ ሰዎችን ሳያውቁት ይዘው የሚሄዱበትም ችግር አለ። መርዳት ብቻ አይደለም። የአንዷን ታሪክ ስነግርሽ የደሴ ልጅ ነች። ከደሴም ወደ ገጠር ደግሞ የተወሰነ ትሄዳለች። 6 ቤተሰቦቿ የምታስተዳድረው እሷ ነች። እቺ በቃ ሞታ የተገኘችው ማለት ነው። ለወንድሞቿ ባጃጅ ገዝታ እድሜ ልኳን ስትለፋ ስትደክም የነበረች ልጅ ነች። ቤተሰቡን በቃ ወንድሞቿ አንደኛው ሱሰኛ ሆኖ ምናምን በቃ ባጃጁን የሚያጋጭ ምናምን የሚሰክርበት ምናምን ሱስ ውስጥ ያለ ሰው ምን ሆነች? ሞታ ተገኘች። ሞታ ስትገኝ ምንድን ነው መሰለሽ ከባዱ ነገር፣ አስክሬኑ ወደ ሀገር ቤት ሲመጣ ፕሮሰስ አለው። ምን አይነት ፕሮሰስ? በዚሁ አጋጣሚ የሚያዳምጡ የአረብ ሀገር ልጆች ብዙ ስለሚኖሩ በዚሁም ምን መከተል እንዳለባቸው አንድ ሰው ህይወቱ እዛ ሲያልፍ ማድረግ ያለበትን ነገር ለመንገርም እንዲረዳቸው ዘንድ ቀጥታ አሁን ለእኛ ድርጅት ነው መደወል ያለባቸው። እኛ ምንድን ነው የምናደርገው? ለቤተሰብ እንደውልና ቀጥታ ምንድን ነው የምናደርገው? ቤተሰብ ማሟላት ያለበት ዶክመንት አለ። ከዛ የሟች ቤተሰብ መሆኑን የሚያረጋግጥ እዚህ አዲስ አበባ መጥቶ በዚህ አጋጣሚ አሁን የአምቡላንስ ድምፅ እየሰማን ነው። አምቡላንስ ይናፍቅሻል። በቃ ቶሎ ድረሱላቸው ማለት አትችይም። እዛ ስደት ላይ ከባዱ ነገር ምንድን ነው? ቶሎ እንዳይደርሱላቸው የሚሞቱት ልጆች ህገወጥ ከሆኑ ከባድ ነው። አብሯቸው የሚኖሩት ልጆችም ህገወጥ የሆኑና ማለት ረናዌ ይባላል። በዛ አስክሬኑን ለመጥራት ለመደወል እንዳይያዙ ሌሎቹ በቃ ይሄኛው ደግሞ ይንገላታል። በጣም የሚያሳዝነውን ተች የሚያደርግ ስቶሪ ልንገረሽ። አንድ ልጅ ያው መቼም አታግቡ ወይም ደግሞ ፍቅረኛ አትያዙ አይባልም፣ ይሸወዳል። ብዙዎቹ እዛ ይወልዳሉ። እዛ በጣም ይወልዳሉ። እና በቃ አንዷ ምን ገጠማት? ህገወጥ ነች። ሆስፒታል ሄዳ መውለድ በስነ ስርዓት አትችልም። ላይ ወጣም ባህር አይሰደድም፣ መራብን አይመርጥም፣ መቸገርን አይፈልግም። ወይ ሞት ወይ ደግሞ ሞትን አሸንፎ እዛ ጋር መድረስ የሚለውን ነገር አስቦ ነው የሚሄደው። ግን አንዳንዴ ደግሞ መኖርክ ብቻ የሚያኖራቸው ቤተሰቦችም ሊኖሩክ ይችላሉ። ከዛ አንጻር ምን ትለናለህ? ያ የህፃኗን ልጅ ታሪክ ስጨርስልሽ ምንድን ነው የሆነው መሰለሽ? አብዛኞቹ መጨረሻ ላይ ሲደርሱ ወደ ሆስፒታል እኮ መሄዳቸው አይቀርም፣ ሪፖርት ተደርገው መመለሳቸው አይቀርም። ግን ነፍስ ውጭ መጨረሻ ጣሪያ ላይ ከደረሰ በኋላ ነገ ይሻለኛል ብለው ቤት ውስጥ ታመው የሚኖሩ እህቶች በጣም ብዙ ናቸው። እያመማቸው ሐኪም ቤት መሄድ አይችሉም።
ህገ ወጥ ሆነው ረና ወይ ነው ወጡ ማለት ሆስፒታል ሄዱ ማለት ከዛም በኋላ ይታከማሉ። ከዛ ሪፖርት ተደርገው ወደ እንትን ይምላሉ። ከባድ ነው። አሁን ይሄ እኮ በጣም ህመም እኮ ነው። አሞ ግን ሐኪም ቤት መሄድ አችልም። የሚያሳዝነው ፓርት መታመማቸው ብቻ አይደለም። አንዳንድ ጊዜ በጣም ስሜታዊ ነው የሚያደርገው እና ያቺ እንደዛ የምታግዣት ልጅ ምን አይነት ባህሪ ያለ መሰለሽ፣ የሆነ ነገሯን ለመዳን ብላ የተሰጣት መድኃኒት አለ። ለምሳሌ ማዳሟ መውጣት እንደማትችል ስለምታውቅ ይኸው አረብ ሀገር ሄደው ውጭ ወጥተው ፀሐይ ያላዩ ብዙ እህቶች አሉ። መውጣት የማይችሉ 4 ዓመት ውስጥ ሆነው መንገዷን የማያውቁት ሰው አለ። መንገዷ ቤቱ ጋር መጣች፣ ተቀበሏት፣ ገባች። ከዛ አትወጣም። ከወጣች ልትያዝ ስለምትችል ማለት እንደዛ በሚሊዮኖች አሉ። ችግሩ የሆነ ነገር ኪኒን የሚያመጡላቸውን በቃ ሆዴን ይቆርጠኛል ካለቻት ትቀበላለች፣ ትውጣለች፣ የሆነ ነገር ትሆናል። በቃ ከዛን በኋላ ያለውን መከራና ፔን እግራቸው እንደዚህ አብጦ ቆሞ አብጠው ረጅም ሰዓት ሰርታ ነገ ይሻለኛል ትላለች። ተኝታ ታማ ተኝታ ወድቃ በቃ ምንም ማዳሟ በግድ ስሪ እያለቻት ይኸው እንትን እያዞራት እየወደቀች የምትለፋበት ነገር አለ። እንደው እግዚአብሔርንም እኔ የምለምነው ስደትም ከሆነ እንደው ጥሩ ቤት መድኃኒዓለም በቃ ማለት ፈጣሪ አሳክቶላቸው ጥሩ ሰዎች ጋር ቢያገናኛቸው። ተሰደሽም በበረሃ ሄደሽም ኑሮሽንም ከብዶ በቃ ሀገርሽ ሰላም ሳይሆን ብዙ ችግር አይተሽ ብዙ ፈተና አይተሽ ድህነት ተጫውቶብሽ እዛም ሄደሽ የሚያንገበግቡ ሰዎች አሉ። አረቦቹ ብቻ አይደሉም የሚያንገበግቡሽ፣ እርስ በርስ የኛው ኢትዮጵያውያን እርስ በርስ የሚያንገበግቡ ስንት መከራ የሚያመጡ ሰዎች አሉ። አንድ ነገር ልንገርሽ፣ ያቺ ህፃን ልጅ ብር ተሰባስቦላት ወደ ሀገር መጣች። እናትየዋ በህይወት ብትኖር ህፃን ልጅ ይዞ መውጣትም አይቻልም። ፕሮሰሱ በቃ ይሄ ነገር ሞታለች፣ ልጅቷ የሚያሳድጋት የለም ምናምን ተብሎ በቃ በኤምባሲም ኢንቮልቭ አድርጎበት መጣች። በሄደች በ21 ቀኗ አሁን ማዘር ቴሬዛ ጋር ያለች ብትረዳ፣ እንደውም እሷንም ጠርተን የደረሰባትን ነገር ብትነግሪያትና ብትጠይቂያት ደስ ይለኛል። ማለት በ21 ቀኗ ሄደች። የተቀበለቻት አበሻ ነች። አበሻዋ ደግሞ በቃ ምንም የምትሳሳ አይደለችም። ይደበድቧቸዋል። በነገራችን ላይ ጥሩ ደላላዎች፣ ጥሩ ኤጀንሲዎች፣ ጥሩ ደግሞ እነዚህ ስራ የሚያገናኙ እንዳሉ ሁሉ ከሰይጣን የማይተናነስ ስራ የሚሰሩ ደግሞ የሀገር ያሉበትም ቢኖር እዛ ነው። ይችኛዋ እህቴ የገጠማት ነገር ምንድን ነው? ገና በ21 ቀኗ ከ3ኛ ፎቅ ወረወረቻት። ያችኛዋ ድረግ ምናምን የምትወስድ ሴት ነች። ወረወረቻት። ልጅቷ ወረደች። ይሄ ረገፈ። ብረት ገብቶላታል፣ 1 ሜትር ብረት። እዚህ እንዴት ወደዚህ እንደመጣች አታውቀውም። አዲስ አበባ ብቻ 4 ቀን አየር መንገድ ቤተሰብ የላትም ምናምን ተብሎ በቃ የሚረዳ ድርጅት ተፈልጎ ማዘር ቴሬዛ ሄደ እንትን አለ። የሚያሳዝነው ነገር ሌላውን ትራጀዲ ልንገርሽ። እኔ ሄጄ ስጠይቃት መኖር ፈልግ ነበር። ምንም እኮ አሁን እንትንም ማለት ብረቱ ከዚህ እዚህ እንትን ብሎ የወረደው ነገር ምንም ማኘክ አትችልም። ጥርሶቿን እንዲህ ስትነካቸው በቃ እንትን ናቸው። ይኸው ወንፊት የሆነ እንትን ታውቂያለሽ። ከዛን ደወለችልኝ አንዷ ቲክቶክ ላይ ምናልባት ሳዳት የምትባል ልጅ ነች እና እንደው ልጅ እህቴን ታደግልኝ እንደዚህ የሆነ ምናምን እና እናቷ ከ3 ወር በፊት ነው የሞተችው። ከ3 ወር በፊት ሄዳ ነው ይሄ ነገር የደረሰባት። ሀዘን ላይ ነበረች። ራሷ እንደዚህ ሆነች።